ከመቼውም ጊዜ በላይ በጣም አነጋጋሪ ከነበሩ ፊልሞች አንዱ ላይሰራ እንደነበርና የጌታችን ኢየሱስ ክርስቶስ ሚና የተጫወተው ተዋናይ በቀረጻ ወቅት ሕይወቱን ሊያጣ እንደደረሰ ታውቃላችሁ። በሚቀጥሉት ጥቂት ደቂቃዎች The Passion of the Christ ከተሰኘው ፊልም ጀርባ ያለውን አስደናቂ እውነተኛ ታሪክ እናያለን። በሕይወት ላይ የደረሱ አደጋዎች፣ በቀረጻ ቦታ የተከሰቱ ሚስጥራዊ ክስተቶች፣ የሆሊውድ የፊልም ታሪክን የቀየሩ አደገኛ ውሳኔዎች እንዴት እንደተወሰኑ እናያለን። ነገር ግን በፊልሙ ላይ ስለተፈጠሩ ተአምራት፣ ስለ ከባድ ጉዳቶችና ስለ አነጋጋሪ ውዝግብ ከመናገራችን በፊት ዓለምን ያስደነገጠው ፊልም እንዴት እንደተጀመረ እንመልከት። እንደ አውሮፓውያን አቆጣጠር በ2004 የተለቀቀው The Passion of the Christ የተሰኘው መንፈሳዊ ፊልም በሜል ጊብሰን የተጻፈና የተዘጋጀ ፊልም ነው። ጊብሰን የናዝሬቱ ኢየሱስ ሙሉ የሕይወት ታሪኩን ከማቅረብ ይልቅ ከመስቀሉ ላይ ከመሰቀሉ በፊት ያሉትን የመጨረሻ 12 ሰዓታት ላይ ብቻ አተኮረ። ይህ እጅግ ደፋር ውሳኔ ነበር። ፊልሙ ተዋናይ ጂም ካቪዜልን የጌታ ኢየሱስ ሚና ወክሎ የቀረበ ሲሆን በ$30 ሚሊዮን ብቻ የተሰራ ነበር። በዚያን ጊዜ በሆሊውድ ውስጥ ይህ ፊልም እንደሚሳካ ያመነ ሰው እጅግ ትንሽ ነበር። ግን ተሳስተው ነበር። ፊልሙ በዓለም ዙሪያ እጅግ ተወዳጅ ሆኖ ከ$612 ሚሊዮን በላይ ገቢ አስገኘ። ለ20 ዓመታትም በአሜሪካ ከፍተኛ ገቢ ያስመዘገበ ታላቅ ፊልም ሆነ። ይህም በተመልካቾች ዘንድ ከፍተኛ ተቀባይነትን ያገኘ ታላቅ ፊልም ሆነ። ይህም ለሆሊውድ ፊልም ኢንዱስትሪ ትልቅ ማስጠንቀቂያ ነበር። ነገር ግን ይህ ስኬት ዋጋ ነበረው። ፊልሙ ከወጣበት ቀን ጀምሮ በዓለም ዙሪያ የተለያዩ አስተያየቶችን አስነሳ። ብዙ ክርስቲያኖች የክርስቶስን መከራ ያለምንም ማለሳለስ በማሳየቱ አድንቀው እስካሁን ከተሰሩ እጅግ ኃይለኛ መጽሐፍ ቅዱሳዊ ፊልሞች አንዱ ብለው ገለጹት። ሌሎች ግን ፈጽሞ የተለየ አስተያየት ነበራቸው። ተቺዎች በፊልሙ የታየው ከባድ ጥቃትና ግፍ ለመመልከት እጅግ አስቸጋሪ ነው ሲሉ ተቹ። አንዳንዶች በታሪክ ከተለቀቁ በጣም ጨካኝ ፊልሞች አንዱ ነው ሲሉ ገለጹት። ሌሎች ደግሞ ታሪካዊ ትክክልነቱን ጠየቁ። በተለይም በኢየሱስ ፍርድ ወቅት የአይሁድን መሪዎች ያቀረበበትን መንገድ ተቹ። እነዚህ ክርክሮች ከሲኒማ አዳራሾች አልፈው ስለ እምነት፣ ታሪክ፣ ግፍና የጥበብ ነፃነት የሚወሩ ዓለም አቀፍ ውይይቶች ሆኑ። ይህም ሁሉ ሆኖ በፊልሙ ላይ የነበረውን ፍላጎት ፈጽሞ አልቀነሰም። በድጋሚ አሁን ከ20 ዓመታት በኋላ The Passion of the Christ እንደገና ወደ ሲኒማ ቤቶች እየተመለሰ ነው። በ4K የምስል ጥራትና በከፍተኛ የድምፅ ጥራት የታደሰው ይሄ ፊልም ከፊታችን ሴፕቴምበር 10 እስከ ሴፕቴምበር 17 2026 ድረስ ለተወሰነ ጊዜ በሲኒማ ቤቶች ይታያል። ይህም ለቆዩ አድናቂዎችም ሆነ ለአዲስ ተመልካቾች ፊልሙን እንደገና የማየት ዕድል ይሰጣል። ነገር ግን ይህ ብቻ አይደለም። ሜል ጊብሰን የታሪኩን በጉጉት ሲጠበቅ የነበረውን ቀጣይ ፊልም ቀረጻ አጠናቋል። አንድ ተከታታይ ፊልም ከመስራት ይልቅ The Resurrection of the Christ የክርስቶስ ትንሣኤ በሚል ርዕስ 2 ክፍሎች ያሉት ታላቅ የፊልም ፕሮጀክት እየሰራ ሲሆን ይህም እስካሁን ከተሞከሩት ሁሉ ትልቁ የእምነት ይዘት ያለው የፊልም ሥራ ተብሎ እየተገለጸ ይገኛል። አዲሱ ፊልም የመጀመሪያው ክፍል በሜይ 6 2027 ለእይታ ይቀርባል። ሁለተኛው ክፍል ደግሞ በሜይ 25 2028 ይከተላል። አሁን በ2026 እንደገና በሚታየው ፊልም ላይ የሚገኙ ተመልካቾች ከመጪው ተከታታይ ፊልም ጀርባ ያሉ ትዕይንቶችን የሚያሳይ ልዩ ቅድመ እይታ ያገኛሉ። ሆኖም አንድ ትልቅ ለውጥ ወዲያውኑ የአድናቂዎችን ትኩረት ሳበ። ምንም እንኳን አዲሱ ፊልም ከዋናው ፊልም ታሪክ በቀጥታ የሚቀጥል ቢሆንም የመጀመሪያው ፊልም ከተቀረጸ ከ20 ዓመት በላይ አልፏል። ጊብሰን ተዋናዮቹን በዲጂታል ቴክኖሎጂ ወጣት እንዲመስሉ ከማድረግ ይልቅ የጌታ ኢየሱስን ሚና ለሌላ ተዋናይ ለመስጠት ወሰነ። ነገር ግን ይህ አዲስ ምዕራፍ ከመጀመሩ በፊት ወደ መጀመሪያው ታሪክ መመለስ አለብን። ምክንያቱም ዋናው ፊልም በስኬቱ ብቻ ዝነኛ አልሆነም። ከካሜራ ጀርባ በተከሰቱ አስገራሚ ተአምሮች ታሪክ ሆኗል። ታሪኩ የሚጀምረው በጌቴሴማኒ አትክልት ስፍራ ነው። ጌታ ኢየሱስ ከይሁዳ አስቆሮታዊ ከሮማውያን ወታደሮች ጋር ከመድረሱ በፊት የመጨረሻ ጸሎቱን ያደርጋል። በራሱ ደቀ መዝሙር ተላልፎ ከተያዘ በኋላ ወደ ሸንጎና ከዚያም ወደ ጲላጦስ ይቀርባል። ከዚያ በኋላ የሚከተለው የማያቋርጥ የክህደት፣ የውርደት፣ የከባድ ግፍና በመጨረሻም የመስቀል ስቅለት ጉዞ ነው።
እያንዳንዱ ትዕይንት በተቻለ መጠን እውነት እንዲመስል ሜል ጊብሰን ልዩ የፈጠራ ውሳኔ ወሰነ። ሁሉም ውይይቶች በጥንታዊ አራማይክ፣ ላቲን እና ኢብራይስጥ ቋንቋዎች ተነገሩ። ከእንግሊዘኛ ይልቅ የትርጉም ጽሑፎችን ተጠቀሙ። ይህ የቋንቋ መቀየር ሁሉም የሆሊውድ ስቱዲዮዎች ፊልሙ ይወድቃል ብለው ያመኑበት ትልቅ አደጋ ነበር። ነገር ግን በመጨረሻ ይህ የፊልሙ በጣም የማይረሳ ጥንካሬ ሆነ። ፊልሙ በሥራ ጥራቱም ከፍተኛ ዕውቅና አግኝቶ ለምርጥ ሲኒማቶግራፊ፣ ለምርጥ ኦሪጂናል የሙዚቃ ቅንብርና ለምርጥ ሜካፕ የአካዳሚ ሽልማት እጩ ሆኗል። ከዚያም በላይ የእምነት ይዘት ያላቸው ፊልሞች የሚሰሩበትን መንገድ ለዘላለም ቀይሯል። ነገር ግን ተመልካቾች በፊልሙ ላይ የጌታን መከራ ሲመለከቱ ከካሜራ ጀርባ እኩል የሚያስደነግጡ ክስተቶች እየተከሰቱ እንደነበር ጥቂቶች ብቻ ያውቁ ነበር። እናም ጂም ካቪዜል በቀረጻው ወቅት ያሳለፈው ነገር መላው የፊልሙን ቡድን በእርግጥ አስደንግጦ ነበር። ቀረጻው ሲጠናቀቅ ብዙ ሰዎች ጂም ካቪዜል ጌታ ኢየሱስን ሆኖ ብቻ አልተወነም፣ በፊልም ታሪክ እጅግ ከባድ ከሆኑ አካላዊ ፈተናዎች አንዱን ተቋቁሞ ተርፏል ብለው ማመን ጀመሩ። ከካሜራው ጀርባ የተከሰተው ነገር በፊልሙ ላይ ከታየው ያልተናነሰ አስገራሚ ነበር። ከቀረጻው ከመጀመሪያ ቀን ጀምሮ አደጋ ተዋናዮቹንና የፊልም ቡድኑን እየተከታተለ ያለ ይመስል ነበር። ከዚያም ማንም የማይጠብቀው ነገር ተከሰተ። በተራራው ላይ የነበረው ትዕይንት በሚቀረጽበት ጊዜ ጂም ካቪዜል በመብረቅ ተመታ። በሚያስገርም ሁኔታ ግን በሕይወት ተረፈ። ከዚያ በኋላ የመስቀል ስቅለት ትዕይንቶች በሚቀረጹበት ወቅት መብረቅ ለሁለተኛ ጊዜ መታው። የፊልም ቡድኑ በድንጋጤ ቆመ። ከዚያም የበለጠ የሚያስደንቅ ነገር ተከሰተ። ረዳት ዳይሬክተሩ በቀረጻ ወቅት በመብረቅ ተመቶ በሕይወት ተረፈ። ነገር ግን መብረቁ ብቻ አደጋው አልነበረም። እጅግ አሰቃቂውን የግፍ ትዕይንት በሚቀርጹበት ጊዜ ከተዋናዮቹ አንዱ በጅራፍ በሚገርፍበት ወቅት ስህተት ሠራ። ጅራፉ የካቪዜልን ሰውነት ሳያገኝ ማለፍ ሲገባው በሙሉ ኃይሉ ጀርባውን መታው። በጀርባውም ላይ 14 ኢንች ያህል የሚረዝም ክፍት ቁስል ፈጠረ። ያን ጊዜ በፊልሙ ውስጥ የሚሰማው ጩኸት ትወና አልነበረም፣ እውነተኛ የህመም ጩኸት ነበር። ከዚያ በኋላ በብርድ የሚቀረጹ የመስቀል ስቅለት ትዕይንቶች መጡ። በጣሊያን ከባድ የክረምት ወቅት የተቀረጹት እነዚህ ትዕይንቶች ካቪዜል በበረዶ ውስጥ ያለ ያህል በቅዝቃዜ ውስጥ ለብዙ ሰዓታት በመስቀል ላይ እንዲቆይ አደረጉት። ሰውነቱም ቀስ በቀስ መድከም ጀመረ። በከባድ ቅዝቃዜ ምክንያት የሰውነቱ ሙቀት በአደገኛ ደረጃ ወረደ። በተጨማሪም ከባድ የሳንባ ኢንፌክሽን ያዘው። ሆኖም ቀረጻው አልቆመም። ይህ በቂ እንዳልሆነ ከባዱን የእንጨት መስቀል በመሸከሙ ምክንያት ትከሻው ከቦታው ተላቀቀ። ይህ ጉዳት በካሜራ ተመዝግቦ ቀረ። ከዚያም ሌላ አስፈሪ አደጋ ተከሰተ። በአንድ ከባድ የመውደቅ የቀረጻ ወቅት ካቪዜል ጥርሱን በጣም አጥብቆ ስለነከሰ ምላሱ ሊቆረጥ ተቃረበ። አንዱ ጉዳት በሌላው ላይ ይደራረብ ነበር። ሆኖም እሱ ተስፋ አልቆረጠም። ከካሜራ ጀርባ ሜል ጊብሰን የፊልሙን በጣም ትርጉም ያለው ሚስጥራዊ ዝርዝር አካተተ። በጌታ ኢየሱስ እጅ ውስጥ ሚስማር ሲመታ የሚታዩት እጆች የተዋናዩ እጆች አልነበሩም፣ የሜል ጊብሰን የራሱ እጆች ነበሩ። ለጊብሰን ይህ አንድ ጥልቅ የግል እምነትን ይወክላል። በሰው ልጆች ኃጢአት ምክንያት ክርስቶስ በመስቀል ላይ እንዲሰቀል ምክንያት ነበር ብሎ ያምን ነበር። በቀረጻው ቦታ የነበረው መንፈሳዊ ድባብ አብዛኞቹ ተዋናዮችና የፊልም ቡድኑ ከዚህ በፊት አይተውት የማያውቁት ነበር። ቀረጻ በሚጀመርበት በየቀኑ ሁሉም ተሰብስበው በካቶሊክ እምነት ቅዳሴ ይሳተፉ ነበር። ለብዙዎች ይህ ተራ ፊልም ብቻ አልነበረም፣ እንደ መንፈሳዊ ተልዕኮ ይሰማቸው ነበር። የሜካፕ ሂደቱም በየቀኑ የራሱ ፈተና ነበረው። ጂም ካቪዜልን በቁስል የተሸፈነውን ክርስቶስ ለማስመሰል የሜካፕ ባለሙያዎች በየቀኑ እስከ 10 ሰዓት ድረስ ሰው ሰራሽ ቁስሎችንና የጉዳት ምልክቶችን ይሰሩበት ነበር። የይሁዳ አስቆርታዊውን ሚና የተጫወተው ሉካ ሊዮኔሎ ቀረጻውን ሲጀምር ምንም ሃይማኖት የሌለው ሰው ነበር። ቀረጻው ሲጠናቀቅ ግን ክርስትናን ተቀብሎ ልጆቹን አስጠመቀ። በርባንን ሚና የተጫወተው ፔትሮ ሳሩቢ በአንድ ትዕይንት ውስጥ ከኢየሱስ ጋር አይን ላይን በተያዩበት ቅጽበት ሕይወቱን የለወጠ ተሞክሮ እንደነበር ተናግሯል። ከዚያም በኋላ ያ ቅጽበት ለዘላለም እንደለወጠው ገልጿል። በግርፋት ትዕይንቶች ውስጥ የሮማ ወታደር ሚና የተጫወተ ሌላ ተዋናይ
በዚያ ወቅት ሙስሊም እንደነበረ ተናግሯል። በፊልም ቡድኑ ከተነገሩ መረጃዎች መሰረት ያጋጠመው ተሞክሮ በጣም ውስጡን ስለነካው በኋላ ላይ ክርስትናን ተቀበለ። ሜል ጊብሰን ለመጀመሪያ ጊዜ የጌታ ኢየሱስን ሚና ለጂም ካቪዜል በሰጠው ጊዜ በእርግጥ ትወናውን እንዳይቀበል ሊያሳምነው ሞክሮ ነበር። ይህን ሚና መቀበል የሆሊውድ ሥራውን ለዘላለም ሊያበቃለት እንደሚችል አስጠነቀቀው። ካቪዜል ግን አላመነታም፣ ወዲያውኑ ተቀበለው። ከዚያ በኋላ ግን ሁለት አስደናቂ አጋጣሚዎችን ተገነዘበ። አንደኛ፣ ቀረጻው በሚካሄድበት ወቅት 33 ዓመቱ ነበር። ይህም በክርስትና እምነት ኢየሱስ በመስቀል ላይ የተሰቀለበት ዕድሜ ነው። ሁለተኛው አስገራሚ ነገር ደግሞ የተዋናዩ የመጀመሪያ የስሙ ፊደሎች ከጌታ ኢየሱስ ጋር ተመሳሳይ ነበሩ። የጌታ ስም ጂሰስ ክራይስት በጄ እና ሲ ሲጀምሩ፣ የተዋናዩ የጂም ካቪዜል ስምም በተመሳሳይ በጄ እና በሲ ፊደሎች ይጀምሩ ነበር። ይህ ጉዳይ ብዙዎችን አስገርሟል። በዚህ ፊልም ቀረጻ ዙሪያ የነበሩ እንግዳ ታሪኮች ገና መጀመራቸው ነበር። ጉዳቶቹ በሰነድ ተመዝግበዋል። ነገር ግን ከዚያ በኋላ የተከሰተው ነገር ታሪኩን ወደ እጅግ እንግዳ ወደ ሆነ አቅጣጫ ወሰደው። ቀረጻው እየቀጠለ በሄደ ቁጥር ተዋናዮቹና የፊልም ቡድኑ እንግዳ ነገሮችን ማየት ጀመሩ። ጂም ካቪዜል በቀረጻው ወቅት 2 ጊዜ በመብረቅ ተመቶ በሁለቱም ጊዜ በሕይወት ከተረፈ በኋላ አንዳንድ የፊልሙ ቡድን አባላት ከአንዱ የመብረቅ አደጋ በኋላ ከጆሮዎቹ ውስጥ ጭስ ሲወጣ እንዳዩ ተናግረዋል። ከእነዚህ አደጋዎች በሕይወት መትረፍ ቀላል ባይሆንም ነገር ግን በጣም ብዙ ሰዎችን የቀየረው አካላዊ ክስተት ሳይሆን ስሜታዊና መንፈሳዊ ተጽዕኖ ነበር። በፊልሙ ቀረጻ ወቅት ከተያዙ በጣም ምስጢራዊ ታሪኮች አንዱ በርካታ የፊልሙ ቡድን አባላት ከራስ እስከ እግራቸው ድረስ ሙሉ በሙሉ ነጭ የለበሱ የማይታወቁ ሰዎች በቀረጻ ቦታ ደጋግመው ሲዘዋወሩ እንዳዩ ተናግረዋል። እነዚህ ሰዎች በተለይም በጣም አድካሚና ስሜታዊ በሆኑ ትዕይንቶች ወቅት ይታዩና የደከሙ የፊልም ቡድን አባላትን በጸጥታ ያበረታቱ፣ ከዚያም በድንገት ይጠፉ ነበር ተብሏል። እነማን እንደነበሩ ማንም ሊያውቅ አልቻለም። በተዋናዮች ዝርዝር ውስጥም አልነበሩም። ተጨማሪ ተዋናዮችም አልነበሩም። እነዚህ መረጃዎች ከቀረጻው ጀርባ በተቀረጹ ቪዲዮዎችም ሆነ በፎቶግራፎች ውስጥ በፍጹም አልታዩም። እነዚህ ታሪኮች ከተፈጥሮ በላይ የሆኑ ነገሮች ነበሩ። ከዚያም በመቀጠል የሚያስገርመው ነገር የአየሩ ሁኔታ ነበር። ቀረጻው በተካሄደበት በጣሊያን ማቴራ ከተማ እጅግ ቀዝቃዛ የክረምት ወቅት ነበር። ሆኖም በቀረጻው የተሳተፉ ብዙ ሰዎች ከጊዜ በኋላ የአየር ሁኔታው በሚያስገርም ሁኔታ እየተለወጠ እንደነበር ተናግረዋል። የመስቀል ስቅለት ትዕይንቱ በሚቀረጽበት ጊዜ ጥርት ያለው ሰማይ በድንገት ጨልሞ የኃይለኛ አውሎ ንፋስ ምልክቶች ይታዩ ነበር። ጠንካራ ንፋስ በቅጽበት ይነሳ ነበር። ከዚያ ግን ሜል ጊብሰን የዕለት ቀረጻውን ልክ ሲጨርስ ሰማዩ ወዲያውኑ ይረጋጋል፣ ነፋሱ ይቆማል፣ የፀሐይ ብርሃንም እንደገና ይወጣ ነበር። ተራ አጋጣሚ ወይስ ከዚያ በላይ የሆነ ነገር? ሰዎች ምንም ቢያምኑ አንድ እውነት ግን የማይካድ ነበር። ይህ ፊልም በቀረጻው የተሳተፉትን አብዛኞቹን ሰዎች ለዘላለም የማይረሳ ተጽዕኖ አሳድሮባቸዋል። ምናልባት ትልቁ ሚስጥር በቀረጻ ወቅት የሆነው ነገር አልነበረም። ሜል ጊብሰን ይህን ፊልም ለመስራት ለምን ሁሉንም ነገር ለአደጋ ለማጋለጥ ፈቃደኛ ሆነ? ዋናው ጥያቄ ይህ ነበር። በዚያን ጊዜ እርሱ ከሆሊውድ ትልልቅ ኮከቦች መካከል አንዱ ነበር። ዝና ነበረው፣ ሀብት፣ ስኬትም ነበረው። ሆኖም ሁሉም ስቱዲዮዎች ውድቅ ባደረጉት ፊልም ምክንያት የሙያ ሕይወቱን ለአደጋ ለምን አጋለጠ? መልሱ የሚጀምረው አንዲትም ካሜራ ከመንቀሳቀሷ በፊት The Passion of the Christ ዓለም አቀፍ ክስተት ከመሆኑ በፊት ሜል ጊብሰን ማንም የማያየውን የግል ትግል እየተዋጋ ነበር። እናም ያ የግል ትግል በመጨረሻ በዘመናዊ የፊልም ታሪክ በጣም ከተነገሩ ፊልሞች አንዱን እንዲፈጥር መንገድ ከፈተለት። ከሆሊውድ ታላላቅ ኮከቦች አንዱ የሆነው ሰው ሀብቱን፣ ዝናውን፣ ምናልባትም መላውን የሙያ ሕይወቱን ለአደጋ የሚያጋልጥ ውሳኔ አብዛኞቹ የሆሊውድ ስቱዲዮዎች ለመንካት እንኳን ያልደፈሩትን ፊልም ለመስራት ለምን ወሰነ? መልሱ ገንዘብ አልነበረም፣ የግል ጉዳይ ነበር። The Passion of the Christ ወደ ታሪካዊ ፊልም ከመቀየሩ ከብዙ ዓመታት በፊት ሜል ጊብሰን በሕይወቱ ከነበሩ እጅግ ጨለማ ዘመናት አንዱን እያሳለፈ ነበር።
ከጊዜ በኋላ ራሱ እንደተናገረው በከባድ የመንፈስ ጭንቀትና በሱስ ተይዞ ነበር። ሕይወት ራሷ ለሱ ትርጉም የሌላት ሆና ነበር። ተስፋን በመፈለግ ጊብሰን ወደ ክርስቲያናዊ እምነቱ ተመለሰ። ስለ ኢየሱስ መከራ በጥልቀት ሲያሰላስል ቅዱሳት መጻሕፍትን በማንበብ በጸሎትና ስለ ስቅለቱ የታሪክ መዛግብቶችን በማጥናት ብዙ ዓመታትን አሳለፈ። በመጨረሻም ያ ጉዞ ወደ ተልእኮ ተቀየረ። ከእንግዲህ ሌላ የሆሊውድ ፊልም መስራት አይፈልግም። ሆሊውድ ለብዙ ዓመታት ሆን ብሎ ሲሸሸው የኖረውን የጌታን ታሪክ ለመናገር ወሰነ። በጊብሰን እይታ ከዚህ በፊት የተሰሩት የጌታ ፊልሞች የመስቀል ስቅለቱን ክብደት አቅልለው አሳይተውታል። የጌታ ኢየሱስን ትምህርቶች ላይ ብቻ ተኩረው ከትንሣኤው በፊት ያለውን የማይታሰብ መከራ በቂ አርገው አላሳዩትም ብሎ ያምን ነበር። ዓላማው ቀላል ነበር። ተመልካቾች የመስቀል ስቅለቱን እውነተኛ ዋጋ ፊት ለፊት እንዲያዩት ማድረግ። ይህ እይታ የፊልሙን አቀራረብ ወሰነው። የፊልሙ ስክሪፕት በአራቱ ወንጌላት ላይ ብቻ አልተመሰረተም። የክርስቶስን መከራ ለማሳየት ፊልሙ ብዙ የክርስትና መጻሕፍትን የተጠቀመ ሲሆን ከነዛ ውስጥም በዋነኝነት በ18ኛው ክፍለ ዘመን በጀርመን የተጻፈውን የራእይ መጽሐፍ The Dolorous Passion of Our Lord Jesus Christ የጌታችን የኢየሱስ ክርስቶስ ጨካኝ መከራ የተሰኘውን መጽሐፍ ተጠቅሟል። እነዚህ ጽሑፎች በመጽሐፍ ቅዱስ የማይገኙ በርካታ ትዕይንቶችን እንዲያካትት አነሳስተውታል። ከእነዚህም መካከል አስፈሪው የሰይጣን ገጸ ባህሪ፣ የአጋንንት ሕፃን ትዕይንት እና ኢየሱስ በተያዘበት ወቅት የሚታዩ አስደናቂ ትዕይንቶች ናቸው። ተመልካቾች እነዚህን የፈጠራ ውጤቶች ቢቀበሉም ባይቀበሉም ፊልሙን ከዛ በፊት ከተሰሩት ሁሉ የተለየ መጽሐፍ ቅዱሳዊ ፊልም አድርገውታል። ጊብሰን ግን ከዚህም የበለጠ ትልቅ መሰናክል ገጠመው። ሆሊውድ ፊልሙን ሊሳካ እንደሚችል አላመነም። ፕሮጀክቱንም ውድቅ አደረጉበት። በሙሉ ጥንታዊ ቋንቋዎች የተነገረ ከባድ የግፍ ትዕይንቶች የያዘ በሃይማኖታዊ ጭብጥ የተመሰረተ ፊልም በገንዘብ ሊከስር እንደሚችል ይከራከሩ ነበር። አብዛኞቹ ፊልም ሰሪዎች ፊልሙ ሊሳካ እንደማይችል ሐሳባቸውን ይሰጡ ነበር። ሜል ጊብሰን ግን በተቃራኒው አደረገ። ሙሉውን ፊልም ለመስራት $30 ሚሊዮን የሚጠጋ የራሱን ገንዘብ አወጣ። ምንም ትልቅ ስቱዲዮ ከጀርባው አልነበረም። ከሆሊውድም ምንም አይነት ዋስትና አልነበረውም። ፊልሙ ባይሳካ ሁሉንም ነገር ያጣ ነበር። ለፊልሙ አከፋፋይ ማግኘት እጅግ ከባድ ሆነ። በመጨረሻም ጊብሰን ከነፃ አከፋፋይ ጋር በመሆን ማንም ከዚህ በፊት ብዙም ያላየውን የገበያ ስልት አዘጋጀ። በማስታወቂያዎች ላይ ብዙ ሚሊዮኖችን ከማውጣት ይልቅ ፊልሙን በቀጥታ ወደ ቤተ ክርስቲያን ወሰደ። የሃይማኖት መሪዎችንና የክርስቲያን ድርጅቶችን ለልዩ ቅድመ እይታ ተጋበዙ። ዜናውም በፍጥነት ተሰራጨ። ቤተ ክርስቲያናት ምዕመናንን በቡድን ሆነው ፊልሙን እንዲመለከቱ መጠየቅ ጀመሩ። አንዳንድ ቡድኖች በአንድ ጊዜ በመቶዎች እንዲያውም በሺዎች የሚቆጠሩ ትኬቶችን ገዙ። ፊልሙ በይፋ ገና ሳይጀመር ከዚያ በፊት ሲኒማ ቤቶች ሞልተው ነበር። The Passion of the Christ በ2004 በይፋ ሲለቀቅ የቅድመ ሽያጭ ትኬቶቹ ቀድሞ ከተገመተው በላይ ተሸጡ። ከዚያም ሆሊውድ በፍጹም ያልጠበቀው ነገር ተከሰተ። ፊልሙ በዓለም ዙሪያ ከ$612 ሚሊዮን በላይ ገቢ በማስገባት ከመቼውም ጊዜ እጅግ ትርፋማ ከሆኑ ፊልሞች አንዱ ሆነ። የሜል ጊብሰን ደፋር ውሳኔ ተሳካ። በወቅቱ ከወጡ መረጃዎች መሰረት ጊብሰን ከፊልሙ ስኬት ከ350 እስከ $400 ሚሊዮን ድረስ በግሉ አግኝቷል። ነገር ግን ፊልሙ ታሪካዊ ያደረገው የገንዘብ ስኬቱ ብቻ አልነበረም። ሆሊውድ ስለ ሃይማኖተኛ ተመልካቾች የነበረውን አመለካከት ሙሉ ለሙሉ ቀየረ። ለብዙ ዓመታት ትላልቅ ስቱዲዮዎች የእምነት ይዘት ያላቸውን ፊልሞች ለመስራት አይደፍሩም ነበር። አሁን ግን በዓለም ዙሪያ ያሉ በሚሊዮኖች የሚቆጠሩ ሰዎች እንዲህ ያሉ ፊልሞችን ለመደገፍ ዝግጁ መሆናቸውን የሚያሳይ ማስረጃ አገኙ። The Passion of the Christ ፊልም ለእምነት ተኮር ፊልሞች አዲስ በር ከፈተ። ሆኖም ፊልሙ ሪከርድ የሰበረ ትርፍ ቢያስገኝም በዙሪያው ያለው ውዝግብ ፈጽሞ አልጠፋም። ከትላልቆቹ ክርክሮች አንዱ ያተኮረው በቫቲካን የተደረገ የግል ቅድመ እይታ ላይ ነበር። እንደ ሪፖርተሮች መግለጫ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ሁለተኛ
በ2003 ታኅሳስ ወር የፊልሙን ቅድመ ስሪት ተመልክተው ነበር። ርዕሰ ሊቃነ ጳጳሱ ፊልሙ ላይ ያለውን የጌታ መከራ አይተው ሲጨርሱ በአጭር ቃል እንደዚያው ነበር ብለው ዝም አሉ። ከዚያም በኋላ ይህቺ ቃል በዓለም ዙሪያ ተሰራጨች፣ እንደዚያው ነበር። ይህም ቃል የጊብሰን የስቅለቱን አቀራረብ የሚደግፍ ጠንካራ ማረጋገጫ አድርጎ ተቆጠረ። ይህም አባባል በፍጥነት የፊልሙ የማስታወቂያ ዘመቻ አካል ሆነ። ከጊዜ በኋላ ግን የቫቲካን ባለሥልጣናት ርዕሰ ሊቃነ ጳጳሳቱ ለጥበባዊ ሥራዎች ይፋዊ ፍቃድ እንደማይሰጡ ገለጹ። ነገር ግን የሜል ጊብሰን የሙያ ሕይወቱ ከዚህ በኋላ ፈጽሞ እንደ ቀድሞ ባይሆንም የሌላ ሰውም ሕይወት ደግሞ እንዲሁ ለዘላለም ተለውጧል። በፊልሙ ላይ የጌታን መስቀል የተሸከመው ጂም ካቪዜል